ዛሬ የምንማማረው ህዳር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ጽዮን ማርያም እያልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ህዳር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ጽዮን ማርያም እያልን በታላቅ ድምቀት እናከብራለን። ከቃሉ ትርጉም ጀምሮ ስንመለከት ጽዮን ማለት ምን ማለት ነው ስንል ጽዮን ማለት አምባ መጠጊያ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳኑ ጽላት ሲያገለግል በትንቢታዊ ምስጢሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊ ርስት ያገለግላል ማለት ነው። እንግዲህ ህዳር 21 ቀን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው ስንል በስድስት ዋና ዋና ምክንያቶች እናከብራለን። ይህንን ስንል ግን ይህንን ክብረ በዓል የምናከብረው በእነዚህ በስድስቱ ምክንያቶች ብቻ ነው ማለት አይደለም። እነዚህ ዋና ዋና የሆኑትን ምክንያቶች አነሳን እንጂ በዛሬው ዕለት ህዳር 21 ቀን የእመቤታችን የቅድስት ድንግል ማርያምን ክብረ በዓል የምናከብረው በብዙ ምክንያቶች ነው። እነዚህ ስድስት ዋና ዋና ምክንያቶች ምንድናቸው ስንል የመጀመሪያው ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። በተጨማሪም ደግሞ ታቦተ ጽዮን ንጉሥ ሰለሞን ወደ ሰራላት ቤተ መቅደስ በክብር የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሁለተኛው ደግሞ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር በመሆን ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሶስተኛው ደግሞ በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ በአዋጅ የታወጀበት የተነገረበት በመሆኑ ይህንን በማሰብ ይህንን ክብረ በዓል እናከብራለን። አራተኛው ደግሞ የቀደሙ ነቢያት ስለ እመቤታችን ስለ ቅድስት ድንግል ማርያም በተለያየ አምሳል ያዩበትን በማሰብ ነው። ለምሳሌ ነቢዩ ዕዝራ በሀገረ መንፈሳዊት፣ ሕዝቅኤል በተዘጋች ቤተ መቅደስ፣ ዘካርያስ ደግሞ በተቋመ ወርቅ ወዘተ ያዩትን በማሰብ ይህንን ክብረ በዓል እናከብራለን። አምስተኛው ደግሞ አብርሃና አጽብሃ በወርቅና በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ስድስተኛው ደግሞ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀምር ወይም ደግሞ ሲመጣ አክሱም በነበሩ ካህናት አስታዋሽነት ከዝዋይ ወደ አክሱም የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው። እነዚህን ዋና ዋና 6 ምክንያቶች አነሳን እንጂ በዚህ ምክንያት ብቻ አይደለም የሚከበረው። ታዲያ እነዚህን 6 ምክንያቶች ጠቅሶ ብቻ ማለፍ ሳይሆን ቅድስት ቤተ ክርስቲያናችን በዚህ በህዳር 21 ቀን የእመቤታችንን በዓል በምናከብርበት ዕለት በስፋት የምታስተምረውን አንዱን ምክንያት አንስተን እንማማራለን ማለት ነው። ከነዚህ ከ6ቱ የመጀመሪያውን ቅድስት ቤተ ክርስቲያናችን በስፋት ታስተምራለች በዚህ ክብረ በዓል ዕለት ማለት ነው። ይህስ ምንድነው ካልን ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በደንብ በስፋት በዚህ ዕለት ታስተምራለች፣ ትሰብካለች ማለት ነው። ይህስ ደግሞ ታሪኩ እንዴት ነው የሚለውን ሁላችንም ልናውቅ ያስፈልጋል። ታቦተ ጽዮን ለምንድነው በምርኮ ወደ ሀገረ ፍልስጤም ሄደችው? በዚያ ሀገር ደግሞ ዳጎን የተባለውን ጣዖት እንዴት አድርጋ ነው ያደቀቀችው የሚለውን ታሪኩን ልናውቅ ያስፈልጋል ማለት ነው። ታዲያ ታሪኩን ከመመልከታችን አስቀድሞ አንድ የመጽሐፍ ቅዱስ ክፍል እሰጣችኋለሁ። ከብሉይ ኪዳን አንድ፣ ከአዲስ ኪዳን ደግሞ አንድ እሰጣችኋለሁ ማለት ነው። በደንብ እንዲገባችሁ እንድትረዱ ማለት ነው።